ታዮች እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት እንግዲህ ለየት ባለ ሁኔታ ስለ ወሳኝ ስለሆነ ሱፐር ፉድ ስለ እርድ ይሆናል። ስለዚህ እርድ ሻይ ስለምንለው ይሆናል ዛሬ በዛሬው ቪዲዮ ይዤላችሁ የመጣሁት። እንግዲህ የዚህ እርድ ሻይ ጥቅሞች ለጤናችን ብዙዎቻችን አናቅም፣ ምን ያክል ጠቃሚ እንደሆነ የዚህ እርድ ሻይ አዘገጃጀት ምን ይመስላል፣ እንዲሁም ደግሞ ጥቅሞቹ ለጤናችን እኛ እንግዲህ ከምናስበው በላይ የዚህ እርድ ሻይ እንዴት ደግሞ አዘገጃጀቱ ደግሞ ሳይንሳዊ በሆነ አዘጋጅተን እንዴት አድርገን መጠቀም እንችላለን፣ እንዴት አድቫንቴጁ መጠቀም እንችላለን የሚለው ነግራችኋለሁ። እንዲሁም ደግሞ አወሳሰዱ እንዴት ነው፣ በተለይ የእርድ ሻይ ስንወስድ እንዴት አድርገን ነው መውሰድ ያለብን የሚለውን፣ እንዲሁም ደግሞ መጨረሻ ላይ ጥንቃቄዎች፣ በተለይ የእርድ ሻይ መጠቀም የሌለባቸው ሰዎች አሉ፣ ወይም ደግሞ የተከለከሉ ማለት ሪስክ ውስጥ እንዳይገቡ ከጥቅሙ ጉዳቱ እንዳያመዝን ማለት ነው። ስለዚህ እነዚህንም ሰዎች እነማን እንደሆኑ ነግራችኋለሁ ማለት ነው። ስለዚህ ቪዲዮውን ደግሞ ለብዙ ሰዎች እንዲደርስ ሼር እና ላይክ ማድረጋችሁን አትርሱ። እንዲሁም ጥያቄዎች ካሏችሁ ኮሜንት ላይ ማስፈር ትችላላችሁ፣ ቪዲዮ አዘጋጅላችኋለሁ። ለቻናሌም ደግሞ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ እኔ የምለቀውን የዚህ ነፃ የሆነ ጠቃሚ የጤና መረጃዎችን መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ጉዳያችን ነው የምንገባው። እርድ እንግዲህ በተለይ በሩቅ ምስራቅ ዓለም በጣም ፌመስ ነው። ከብዙ ሺህ ዓመታት በፊት ጥቅሙን አውቀው እንግዲህ ምግቦቻቸው ላይ በተለይ ህንዶች በተለይ በዚህ ይታወቃሉ፣ በእርድ ማለት ነው። ከፍተኛ የሆነ ኤክስፖርት የሚያደርጉትም እነሱ ናቸው። ለምግባቸው ላይ ኪውሪ የምንለው ኢንዲያን ኪውሪ የምንለው ምግብ፣ እንዲሁም ደግሞ ለቀለም ሊሆን ይችላል ምግብ ፉድ ከለሪንግ ሊሆን ይችላል። የተለያዩ ለቀለምነት ይጠቀሙበታል በተለያዩ ሀገሮች በሩቅ ምስራቁ። ለውበት በተለይ በውበት በመላው ዓለም አሁን ፌመስ እየሆነ ነው ማለት ነው። በተለይ በምዕራቡ ዓለም አሁን ጥቅሙን እየተረዱ በሳይንስ መልኩ ኦልሞስት በተለይ በቅርብ ጊዜ ከ6000 በላይ ሳይንሳዊ ጥናቶች ተካሂደዋል። በተለይ በምዕራቡ ዓለም ማለት ነው። የእርድን አስደናቂ የሆኑ የጤና ጥቅሞችን በመረዳታቸው በከፍተኛ ሁኔታ ጥናት የተደረገበት በምድራችን ላይ ትልቁ ጥናት የተደረገበት እጽ ይሄ እርድ ነው ማለት ነው። ስለዚህ በብዛት ግን አሁን ብዙዎቻችን ለውበት እንጠቀመዋለን። በቤታችን ምግብም ላይ እንደ ቅመማ ቅመም ስለሆነ እንጠቀማለን። ነገር ግን የእርድን ሻይ ብዙ ሰው አይጠቀምም። እኔ ለራሱ ከቅርብ ጊዜ ወዲህ ነው መጠቀም የጀመርኩት ማለት ነው፣ ጥቅሙን በመረዳቴ ማለት ነው። ስለዚህ እናንተም ይሄ ነገር ይጠቅማችኋል ብዬ አስባለሁኝ። ይህን ነገር ለብዙ ሰዎችም ኢንፎርም ማድረግ አለባችሁ። የእርድ ሻይ ብዙ ሰዎች ኢንፎርሜሽን ስለሌለን ማዘጋጀት አለብን ማለት ነው፣ ለጤናችን ወሳኝ ስለሆነ። እንግዲህ ይሄ እርድ የምንለው ወደ ሰውነታችን የመመጠጥ አቅሙ ዝቅተኛ ነው። ወይም ይሄ ባዮ አቬይላቢሊቲው ከአንጀታችን ወደ ደማችን ቶሎ ብሎ ገብቶ ጥቅም ላይ የመዋል አቅሙ ዝቅተኛ ስለሆነ ምን ያስፈልገዋል መሰላችሁ? ቁንዶ በርበሬ መመገብ መቻል አለብን አብረን ማለት ነው። ቁንዶ በርበሬ በተወሰነ መልኩ አዘጋጅተን ያ ደግሞ ጥቅሙን በ2000 እጥፍ ያሳድገዋል። አሁን ጥናቶች ላይ በተደረገ መረጃ መሰረት በ2000 እጥፍ ቁንዶ በርበሬ ሻዩ ጋር ስንጠቀም ማለት ነው። ስለዚህ እሱ መጠቀም አለብን። ሌላው ስብ ነው፣ ጤናማ ስቦች ማለት ነው። ጤናማ ስቦች በተለይ የወተት ውጤቶች